ያው ፍሬ አፍርቶለታል። በየቀኑ 20-30 አርሲ ላይ ይታረዳል። አሁን ሰሞኑ እንደውም ሀጂ ቱፋ ሄዶ ሰፊ ቦታ ወስዷል። ምክንያቱም ተገለው ስላለቁ ኦርቶዶክሳውያኑ እዛ አካባቢ ላይ ስለጸዱ እዛ አስተዳደሩ የጥጆ አስተዳደር መሬት ሰጥቷቸዋል ማለት ነው። ቅድሚያ ሰውን ያጸዱታል፣ መሬት ይወስዳሉ። አካሄዱ እንደዚህ ነው። አካሄዱ እንደዚህ ነው። ተዘጋጁላቸው። የኛው ተኝተዋል፣ ቢላ ይወረድልሃል። ይህ ጤናማ አስተምሮ አይደለም፣ ጤናማ አይደለም። ምክንያቱም ምድር ሁሉ የአላህና የሙሐመድ ለእኔ ተሰጥታኛለች ብሎ ስለሚያምን ሙሐመድ ለእኔ ንጹህ ተደርጋ ተሰጥታኛለች ብሎ ስለሚያምን የግዴታ ሙሐመድን እንደ ነቢይ እስካልተቀበልክ ድረስ ወይም ጂዚያ ትከፍላታለህ፣ እርኩስ ነህ ተብለህ ስለምትታመን የአላህ ጠላት ነህ ተብለህ የምትታመን። የአላህን ጠላትና የሙሐመድን ጠላት ደግሞ መዋጋት ግዴታ ነው። ምድር በሙሉ የኔ ነች ብሎ ክሌም አደረገ። አንተ ያለህበት ቤትህ የኔ ነች። ምድር ሙሉ የኔ ነች ሲል ምንድን ነው የፈለገበት? ሰለላሁ ዐለይሂ ወሰለም ምንድን ነው የፈለጉበት? ምድር ሙሉ የኔ ነች ሲሉ በሁሉም የሱ ከሆነ ትገበርበታለህ። በቃ ገዝቻታለሁ ነው ትገበርበታለህ። በቃ ይዋጋሃል። የትኛውን ቦታ ብትሆን አይደለም ገዝቻታለሁ ነው። አልወጣኝም። አንተ የምታስበው ገብቶኛል። ምድር ሁሉ የኔ ነች። ምድር ሁሉ እንደተሰጠችው በሰሜንም በምዕራብም በደቡብም እኔን እንደ ነብይ ሊቀበሉ አላህን ሊገዙ ግዴታቸው ነው። ስለዚህ እስከዛ ድረስ ዋጋቸዋለሁ ነው። እሺ ኢየሱስን ፈጣሪ ነው ብሎ መቀበል ምድር ላይ ያለ ሰው ሁሉ ግዴታ አይደለም? እሱ ግዴታ ነው። ነገር ግን ሄደህ እንድትዋጋቸው አያዝህም። መጽሐፍ እሺ ገሃነም እንደሚገቡ ኢየሱስን ያልተቀበሉ አካላቶች አይናገርም? እሱማ ይናገራል። የትኛውን ቦታ ላይ ካልተቀበል ገሃነም ትገባለህ። ያ ማለት ግን እኛ ምድር የኢየሱስ ነች ብለን አንተን ግብር ልናስገብርህ ሰራዊት እያዘጋጀን ልናሸብርህ እንደዚህ ካላልክ እንደዚህ እናደርግሃለን እያልን ልናሸብርህ አልተፈቀደልንም። በምድር ላይ እንደኔ ከኔ እኩል ዝናብ ይወጣልሃል፣ ከኔ እኩል ፀሐይ ይወጣልሃል፣ ከኔ እኩል በገንዘብ ከፈለግ ትችላለህ። ስለዚህ ምድር የከሌን አንተ አይፈቀድልህም፣ አንተ እንደዚህ ነህ የምትባለው የለም። ደምህም ህይወትህም ዋስትናህም የተጠበቀ ነው። ከኔ የእናንተ አሁን አንተ በአእምሮ ብናየው ከኛ የባሰ ነው። ለምን እናንተ ምንድነው የምታጸድቁት? ምድራዊን አታጸድቁም። ነገር ግን ዋናው ቀጣይ ዓለም ላይ ያለውን ዋናውን እያጸደቃችሁ ነው፣ እሳትን ማለት ነው። ምድራዊ ቀላል ነው፣ ምንም በ3 ቀን በ4 ቀን የሚታለፍ ሊሆን ይችላል። ነገር ግን ምድር ላይ ኢየሱስን ያልተቀበለ በአጠቃላይ ወደዛ ስትሄዱ ግን እሳት እንደሚገባ የምትናገረው ያው ነው። እንደው የባሰ ነው ማለት በአእምሮ ቢኬድ። ስለዚህ እሺ ተዋጋህ ሄድክና ገደልከው፣ ያ ሰውዬ ገነት ይገባል? ያ ሰውዬ አይገባም። ታዲያ ምንድን ነው የጠቀምከው? ምድሩን በእንትን ሲሆን በለኸው። ምንድን ነው የጠቀምከው? እኛ ምን እናምናለን? ሰውየው በምድር ላይ ነፃ ምርጫ አለው። በቃ ሲፈልግ ይመን ሲፈልግ ይካድ። የትኛውን ቦታ ላይ እንደማንኛውም ሰው እንደፈለገ እንዳማኙ ከአማኙ ያልተናነሰ መኖር መፍት አለው። ህይወቱ፣ ደህንነቱ፣ ንብረቱ የተጠበቀ ነው። አይ ምናምን ብለን እሱን የማጽዳት እሱን መሳሪያ አዘጋጅተን የማስፈራራት እንትን ተፈቀደልን። እሺ እዛ ከሄደ በኋላ ዋናውን አላለፈማ። የትኛውን? እናንተ እኮ ዋናው እሳትን አጽድጋችሁለታል። ምድራዊን አላጸደቃችሁም ብንል ራሱ እዛ እሳትን አጽድጋችሁለታል። በኢየሱስ ያላመነ አካል ካላመነማ እሱ ወደ ፈለገው ይሄዳል። እሱ ወደ ፈለገው ይሄዳል። ካላመነም ወደ ፈለገበት ነው የሚሄደው። ክርስቶስን አልፈልግም ካለ በቃ ከክርስቶስ ይለያል። ማለትም የፈለገውን ቦታ የሚገባው ገነትም ገሃነምም። ኦኬ ክርስቶስን አልፈልግም ካለ የፈለገው ገሃነም ነው ማለት ነው። ማንም ሰው ምድር ላይ ያለ ሰው ማንም አካል ገሃነምን አይፈልግም። ገሃነምን ማንም ሰው የማይፈልግ ከሆነ ደግሞ ገነት በክርስቶስ መሆኑን ማመን ግዴታው ነው። አየካ የምታስገድደው ነገር አለ የሰውን ልጅ ማለት ነው። ምንም አስገድደው ነገር የለም። ለምሳሌ ግዴታውን አላልክም ብለሃል። ግዴታውን ያልኩት ምንድን ነው? እሱ እውነትን እውነት ሐሰትን ሐሰት ማለት ግዴታ ነው ማለት አይደለም። ለምሳሌ ፀሐይ አለች። ግዴታ ነው ብለህ እኮ በምላስ ራስን ተናገር። አዳምጣ። ለምሳሌ ፀሐይን እንደዚህ ብዬ አያታለሁ ብትል አይንህን ያጠፋሃል። ያንን የሚያጠፋ ለምንድን ነው? ኃይሏ ፓወሯ ሀይ ስለሆነ። ስለዚህ መጥነህ በምትሰጥህ ብርሃን ማየት አለብህ። ለአይንህ ጠቃሚ ስለሆነች ማለት ነው። እንደዚህ ስላልኩ የግዴታ አታያትም። ፀሐይን አይደለ ቀና ብለህ በአይንህ ለምን? ስለምታጠፋ። አይ ታጠፋለች ብለህ ደግሞ ፀሐይን አልጠቀምባትም ትላለህ። ፀሐይ አይን ስለምታጠፋ ቀን ቀን አልወጣም አያስፈልገኝም ፀሐይ ትላለህ።
መልካም። ስለዚህ ክርስቶስም በምድር ላይ ትጠቀም ዘንድ ትሞቅ ዘንድ መገብ ዘንድ ኤቭሪቲንግ ሰጥቶሃል። ገሃነም ታስገባኛለህና አልጠቀምበትም እዚህ ምድር ላይ አላልክም፣ እየተጠቀምክ ነው። ነገር ግን ይህ ሁሉ አድርጎልህ አልፈልግህም ካልከው፣ አልከተልም አንተ ጋር አልመጣም ካልከው፣ እኔን ካልፈለግ ገሃነም ነው የምገባው ብሎ ነግሮሃልና ገሃነም ትገባለህ ማለት ነው። አሁን አንተ ያልካትን ቃል ቀጥታ ሙስሊሞች ላይ ለምን አላደረግከው? ምን ከለከለ? እንደዛ አደርገዋለሁ። እናንተ እኮ እንደዛ አይደለማ። አይደለም ዓለማዊ አይደለም። አንተም ብቻ ምድር ያላህና የመሐመድ ትሆነች። አንተ የምታደርገው ምንድን ነው? ሰዎች ላይ ለላ እስኪሉ ድረስ ትዋጋቸዋለህ ማለት ነው። በምድርም እምቢ ካሉ ደማቸው ንብረታቸው ደመ ከልብ ይሆናል ማለት ነው። አይደለም ንብረታቸውም አይጠበቅም፣ ዋስትና የላቸው። በምድርም እቀጣቸዋለሁ በገሃነምም ይቀጣሉ ነው እያልከኝ ያለው። እኔ በምድር ላይ የኛ ይህንን የማድረግ ስልጣኑ የለንም። ሰውየው ግን ክርስቶስን አልፈልግም ብሎ ከሞተ ገሃነም ይገባል። በምድር ላይ ግን እኛ እሱ እንዳይኖር የማድረግ ስልጣን የለንም። እሺ አሁን እዛ ይደረገው የለ ሁሉ ነገራቸው ከልብ የሆነ የለ ቤተሰቦቻቸው፣ ሚስቱ፣ ባሉ ሁሉ ነገር ከልብ የሆነ የለ እዛኛው ዓለም ላይ አይ አናቅም። እንግዲህ ቤተሰቦቹ፣ ሚስቶቹ፣ ልጆቹ አብረው ገሃነም ይገባሉ ወይ አናቅም። እንግዲህ እሱ አማኝ ሳይሆን እሱ አማኝ ልትሆን ትችላለች። ሁሉ አንድ አይደለም። ይሄ እስልምናም ላይ እኮ አለ እንደዛ ነው። አሁን ለምሳሌ ጦርነት ሲባል የተለያዩ ከሆነ እኮ በሁሉም ላይ ጦርነት አይታወጅም። ስለዚህ አንተ በእስልምና ላይ ፍትህ ትሰራለህ፣ በእስልምናው ላይ ግን የለም እኮ። ምን አገናኘው ታዲያ? ጥያቄ ሚስቶቹ፣ ልጆቹ፣ ቤተሰቦቹ እዛ ገሃነም ውስጥ ይገኛሉ አይገኙም? ምድራዊ ላይ ደመከልብ ትሆናለህ ብለህ ነበር። በዛ እያዩሽ ነው የመጣሁት። ያንተ ነው ያንተ እኮ ነው። አሁን የመሐመድ ነው መሬት ካልከኝ ከዛ የመሐመድ ነው ትልና እኔ እንዳልኖር ምን ታደርገኛለህ? ነሰሰርሊ መጽሐፉ ሰዎች ከሆኑ ጊዜያ ትቀበላቸዋለህ አይደለ? አይሁድና ክርስቲያኖችም የመጽሐፉ ሰዎች ካልሆኑ ደግሞ አንድ አማራጭ ነው ያላቸው፣ እስልምና መቀበል። እምቢ ካሉ ግን ደመከልብ ነው የሚሆኑት አይደለ? ሌላ አማራጭ። ስለዚህ እኔ አሁን ለምሳሌ ክርስቲያን ነኝ። አንድ የምተርፍበት ነገር ምንድን ነው? እንዳገለኝ ገንዘብ እየከፈልኩ እኖራለሁ። አንድ ዋቄ ፈታ የሆነ ለምሳሌ ኢትዮጵያ ውስጥ ዋቄ ፈታ ክርስቲያን አይደለም፣ ሙስሊም አይሁድ አይደለም። እሱ ላይ ምንድን ነው የሚደረገው? እስልምናን ተቀበል ይባላል፣ ዳዕዋ ይደረግለታል፣ ይመከራል። አልቀበልም። እስልምና ሐሰተኛ ነው፣ አልቀበልም። ዋቄ ፈታ ነው ትክክል። ጦርነት ይታወጃል። ህዝብ ሲሆን አንድ ተራ ከሆነ አይደለም። ተራማ ከሆነ በጥፊም ብለህ እንትን ትለዋለህ። ስለዚህ ይህን አካል እንዳይኖር ጦርነት ይታወጃል። እስልምናን ተቀበሉ ማለት ነው። ነገር ግን ከዛ በፊት ምክር ይቀርባል፣ ዳዕዋ ይቀርማል። ከዛ በፊት ወደ እስልምና ትጠራለህ፣ እስልምናን ታብራራለህ። ግን አልፈለገም። በቃ ሰውዬው ሙስሊም መሆን አልፈለጉም። አሁን እንደዛ በል። በዛ ሰዎች ላይ ጦርነት ይታወጃል። ስለዚህ እንዳይኖሩ ፈቃድ አደረካቸው ማለት እኮ ነው። ስለዚህ አሁን ምድራዊ ነፃነታቸውን ነፈካቸው። እኔ ደግሞ እያልኩ ያለሁት ይሄ ጤናማ አይደለም። እኛ ይሄንን አናደርግም። ሰውየው ሲፈልግ ይካድ፣ ሲፈልግ ይመን፣ ሲፈልግ እንደዛ ይኖር፣ እሱ እኛ የሚመለከተን አለ። እኛ አንሰጥም። ዳዋ ልናስተምር እንችላለን፣ እንትን ልንል እንችላለን። ክርስትናን ትቀበላለህ አትቀበልም? ይሄን ቀን ሰጠናል። እንዲህ ካልክ ጦርነት እናውጅባለን ምንለው አካል የለም። አንድ እፎይ አንተ ቤት ላይ አንተ የገዛው በምሳሌ ላስረዳ። አንተ የገዛው ቤት አለ ቢባል እዛ ላይ 5 ሰዎች ይኖራሉ። እዛ 5 ሰዎች ሁላቸውም አንተን ይሰድቡሃል፣ ይሰድቡሃል። አዳምጠኝ። ይሰድቡሃል፣ ይራገሙሃል፣ የሰጣቸውን ጸጋ በሙሉ ይክዱሃል። እነዛ ሰዎችን ከዚህ ቤት አባርራቸዋለሁ ብለህ ብትል አንተ ወንጀል እንትን በድለሃል ትባላለህ። ኦራይት አሁን ጀስቲፋይ ለማድረግ እንደሞከረ ምን ሊለን መሰላችሁ? ከዛ አይደለም ካልኩኝ አየህ ምድር የመሐመድ ነው፣ ለመሐመድ ተሰጥቷል። ስለዚህ አንተ ያለው የመሐመድ መሬት ላይ ነው። አሁን በቦታ በገንዘብ የገዛሁት ቤት አለ። እዛ ቤት ውስጥ ሰዎች እንዲቀመጡ ፈቀድኩኝ። እነኛ ሰዎች ግን ለእኔ ታዛዥ አልሆኑም። ሌላ ነገር ነው እየታዘዙ ያሉት። ያ በገንዘብ ስለገዛሁት እንደውም አንተን ይሳደቡሃል። ችግር የለውም ይሳደቡ። አባረርኳቸው። እሺ አሁን ኤግዛምፕሉ እንደምን የተጠቀምከው? ምድር የአላህ ናት አይደል? ምድር የፈጣሪ ናት ብለህ ታምናለህ? አምናለሁ። ፈጣሪ ደግሞ እሱን አልታዘዝም ሲሉ ከዛ ምድር አባረራቸው። ቅድም አንተ ከቤቱ እንዳባረርካቸው። ከአላህ ጋር ማንም አይመሳሰልም።
ምድር ስለዚህ መሐመድ ነች። ስለዚህ እነኚህ ሰዎች መሐመድን ነቢ ካላሉ አላህን አምላካችን ካላሉ ስለዚህ እናንተ ታጸዷቸዋላችሁ። ግን ጠይቀው ጀሚል ይሰማል ነገር ላይ ነጥብ ምናምን እንትን የምለው ምንም አይነት ነጥብ የለም። ቆይ ይሰማል። ሰው አምላኩን የሚያመልከው ተገዶ ነው ወይስ ወዶ ነው ማምለክ ያለበት? ጌታውን ማምለክ ያለበት ተገዶ ነው ወዶ ነው ማምለክ ያለበት? ምን ብዬ ልመልስልህ? አንድ ሰው ወይ ወዶ ነው ወይ ተገዶ ነው በለኝ። አንድ ሰው ጌታውን የሚያመልከው በነፃ ፈቃዱ ነው የሚያመልከው ወይስ በቃ ዝም ብሎ እንደ ሮቦት ግዴታ ማምለክ አለበት? ተገዶ ነው? እሱን መልስልኝ። ንግግር በፈቃዱ ነው የሚያስረዳህ በፈቃድ። ስለዚህ በፈቃድ ከሆነ ፈቃዱ መጠበቅ አለበት። አንድ ሰው አላህን ፈልጎ ወዶ ካመለከው በሚቀጥለው ዓመት ለሚቀጥለው ቤቱ መስራት አለበት ምድር ላይ። በዛኛው ዓለም ላይ መልካም ነገር ያገኛል አይደል? እዚህ ምድር ላይ የመጣኸው ለሚቀጥለው ቤት ልሰራ ነው አይደል? የፈተና ቦታ ነች አይደል? አሁንም እኮ ከፈቃዱ አልወጣም። ቆይስ መልስልኝ፣ የጠየቅኩህ መልስልኝ። እዚህ ምድር ላይ የመጣችሁት ለፈተና ነው አይደል? ተፈተናችሁ እዛ የተሻለ ነገር ለማግኘት ነው አይደለ? ስለዚህ ሰው ሳይፈተን በግድ እስልምና በግድ ሰውን ካስገበረ አይምሮን ነው ወይስ አካሉ ነው የምታስገበረው? በግድ እኮ አልሆነም። በግድ እያልክ አይደለ እንዴ? አሁን እኮ እያልክ ያለኸው ቅድም ያመጣሁትን ምሳሌ ሰምቻለሁ። እሱ ያ ሰው አሁን አዳምጠኝ። እሱ ትክክል አይደለም። ቆይ ምሳሌ ትክክል አይደለም። ምክንያቱም ሰው ግለሰብ እንደዛ ያደርጋል፣ አምላክ ግን እንደዛ ያደርጋል። አምላክ ለሚያመልከውም ለማያመልከውም እኩል ይኖሩ ዘንድ ምድርና ሰማይን ይፈቅዳል፣ ፀሐይንም ያወጣል፣ ዝናብም ያዘንባል። ይሄ ትክክል አይደለም። ምሳሌ ራሱ የተጣመመ ምሳሌ። አምላክ እንደዚህ ከሆነ ጻድቅ አይደለም። አምላክ እንዲህ ሊያደርግ ስለማይችል እንደዛ ከሆነ እኛ መኖር አየለብንም ማለት ነው። ፀሐይ ለኛ ሊያወጣ አይገባውም። ያንተ አምላክ ንግግር ትክክል አይደለም። ስለዚህ አሁን እየጠየቁ ያለሁት ለፈተና ነው ብለናል። ስለዚህ እኮ ፈተናውን ማለፍ ፈተናውን የምታልፈው ተፈትነ ነው አይደለ? የሚፈልግ ሰው በፈተናው አልፎ አላህን አምልኮ መልካም ስራ ሰርቶ ጀነት ይመነዳል። መልካም ስራ ያልሰራ ደግሞ በስራው ደግሞ ጀሃነም ይመነዳል አይደል? ስለዚህ እቺ ምድር የፈተና ከሆነች ለምንድን ነው ታዲያ የአላህና የነብዩ ብቻ ነው ሊባል የሚችለው? ሌሎቹ መኖር የሚከለከሉት ለምንድን ነው? አሁን እኮ ፍቃድ ባልከው ማለት ነው። ቅድም አሁን በቤቱ ስመስል ያ ሰው ፍቃደኛ ነው። አለማመንም ማመንም አምኖ ቤቱ ላይ መቀመጥ ፍቃድ አለው። ካላመነ ደግሞ ከቤቱ መውጣት ትክክል አይደለም አልኩህ እኮ። እሱ ትክክል አይደለም አልኩህ እኮ። ለምንድን ነው ትክክል የማያምነው አላህንም የሚያምነውን አምላክን የሚያምነው አላህ እንኳን አምላክን የሚያምነው የማያምነው የሚሰድበውም የማይሰድበውም እኩል በምድር ላይ እንዲገለገል ፍቃድ ነው። የእግዚአብሔር ፍቃድ ይሄ ነው። ምክንያቱም እሱ ጻድቅ ስለሆነ ሰደብከውም ፀሐይ ያወጣልህ፣ ረገምከውም አላመለከውም አየር ሰጥቶ እንድተነፈስ የሚያደርግ እሱ ነው። ስለዚህ ምሳሌ ትክክል አይደለም። ያመጣሁ ምሳሌ የጨካኝ ንጉሥ ወይም ደግሞ አንድ ቅዱስ ያልሆነ አካል ምሳሌ ነው ያመጣው። ለአምላክ ምሳሌ ነው። እውነታው እንደዛ ስለሆነ ማለት ነው። ስለዚህ አምላክ አዳምጠኝ። እንደዛ ካልክ አምላክ ምድር ላይ ርኅራኄ አለው፣ ወደዛኛው ዓለም ሲሻገር ደግሞ ርኅራኄ የለውም እያልክ ነው። እሱ በነፃ ምርጫ ነው። እሱ እኮ ይኸውልህ በዛኛው ዓለምስ ቆይ እሱማ ምርጫህ ነው። ይኸውልህ ጀሚል ቆይ እየነገርኩህ ነው። ምርጫህ ነው የሚጠበቅልህ። ምርጫህ ምንድን ነው? ለምሳሌ በዚህ ምድር ላይ ስትኖር እሳትና ውሃ ይቀርብልህና እሳት ነው የምመርጠው ካልክ እሳቱ ያቃጥላል። የአንተ ምርጫ ነው እንጂ የእግዚአብሔር አይደለም። እሱ እንደዚህ ያደርግ ምርጫህ ነው። ውሃ ካልክ ደግሞ ምርጫ ነው ይሄ እኮ። ታዲያ እዚህ ምድር ላይ በፈተና ልታልፍ ይገባል። ምርጫህን መምረጥ አለብህ። ወደ እሳት መሄድ ወይም ደግሞ ወደ ውሃ መሄድ መብት ሊሰጥ ይገባል። ቢያንስ እዚህ ምድር ላይ እናንተ የምታደርጉት ምንድነው? እዚህ ምድር ላይም አንድን ሰው በጉልበት ወደ እስልምና እናመጣለን ነው የምትሉት። ገብቶሃል? ይሄ ደግሞ ትክክል አይደለም። ምርጫው ሊጠበቅለት ይገባል። በምርጫው ነው እሳት ውስጥ መግባት ያለበት ወይም ደግሞ ወደ ጀነት መግባት ያለበት እንጂ በጉልበት ወደ ጀነት ልታስገባው አትችልም ነው እያልኩ ያለሁት። ገብቶሃል? አሁን ያልኩህን እኮ አልመለስክልኝም። እዛ ዓለም ላይ ሲሆን ፍትሃዊ አይደለም አምላክ? እዛ ዓለም ላይማ ስራህ እኮ ነው። ፍትሃዊማ ነው፣ ግን ስራህ ነው ወደዛ የሚያስገባህ። ለምን በግዴታ እኔን ለምን አላመለክ ይላል? ቆይ እሱ ነው አልመለስኩልህ እኮ። ይኸውልህ እሳትና ውሃ ቀረበልህ አምላክ ፍትሃዊ ስለሆነ። ስለዚህ አንተ የትኛውን ትመርጣለህ ስትባል አንተ እሳቱን ነው የምመርጠው ካልክ እንደዛ ካላልክማ ውሃውን መምረጥ ነው። በቃ ውሃውን ከመረጥክ የዘላለም ሕይወት ታገኛለህ። እሳቱን ከመረጥክ ደግሞ እሳት ታገኛለህ ማለት ነው። ማንም የማይል ከሆነ ያ ነው መንገዱ። ገብቶሃል? ቢያንስ አሁን ወደ ሌላው ወደ ሰማዩ ወደሚቀጥለው ዓለም ይቅርና እዚህ ምድር ላይ ያለውን እንጨርሰው መጀመሪያ። እዚህ ምድር ላይ ሰዎች በነፃ ምርጫቸው አምላክን ማምለክ አለባቸው ብለህ ታምናለህ? ስለዚህ እኩል ሁሉም ጊዜና መብት ሊሰጣቸው ይገባል አይደለ? የሚያመልኩበት መብታቸው የተጠበቀ ነው። ግን አሁን ባልኩ መብታቸው ከተጠበቀ ታዲያ ለምንድን ነው የምትገሉት?
ለምሳሌ መሐመድ ከሙስሊም በስተቀር በዚህ ምድር ላይ መኖር አይችልም በጠቅላላ ብሎ ተናግሯል ሐዲስ ላይ። ስለዚህ መብትን የሰው መብት መንፈግ አይደለም። ይህ አሁን ምርጫ ተቃርቧል። መጀመሪያ ወደ እስልምና ተጠርተዋል፣ እንዲመርጡ ተደርገዋል። እስልምናን ተቀበሉ ወይንም ደግሞ ጦርነት እናወጃለን። ሁለት ምርጫ ነው፣ እስልምና መቀበል ወይም ደግሞ ጦርነት እናወጃ። እስልምና ስጋን አካልን ሊገዛ እንጂ አይምሮን ሊገዛ አይችልም። በጉልበት ሊያስገብር አካልን ነው እንጂ አይምሮን አይደለም። እኔ ያልኩ እኩል ምርጫ ከተሰጣቸው እስልምናን ትሰብካለህ፣ ሌላውም ይሰብካል። ከዛ በኋላ ለሚቀጥለው ዓመት ለመረጥከው ወይ ደግሞ ለሚቀጥለው ህይወት እሳት ከመረጥ እሳትን ይሰጥሃል አምላክህ ማለት ነው። አላህን ከመረጥክ ደግሞ የሚገባህን ይሰጣል። ስለዚህ እኩል ምርጫ ላይ ምድር ላይ ለሁሉም ሊሰጣቸው ይገባል የሚለውን ቅድም ተስማምተን ነበር። አሁን ለምን ወደ ኋላ ትመለሳለህ? እኔ አሁን ምርጫ ይነፈጋል አልኩም እኮ ግን ምርጫ አልሰጣቸውም እኮ በሰይፍ እኮ ስለሙ እያላቸው እኮ ነው። በሰይፍ ስለሙ በግድ አላህን ተገዙ እያላቸው ነው መሐመድ። አይ አንደኛ ለይሁዳና ለነሳራ ጅዝያ ምናምን አለው። ለሌላ አካላቶች ደግሞ ሁለት ምርጫ አላቸው። አንደኛው ምንድነው? እስልምና መቀበል። እሱ ሐዲስ ይጋጫል። ለምሳሌ እንትና ክርስቲያን አንዴ ክፈትለት 1767 ሳይ ሙስሊም ኤ ላይ ከሙስሊም በስተቀር መኖር አይችልም ይላል መሐመድ። ሙስሊም ብቻ ነው መኖር የሚችለው ምድር ላይ ይላል። እሺ ምን ትለዋለህ? እስኪ ክፈትለት 1767 ኤ ላይ ይሁዳና ነሳራዎች ይከሰሳሉ፣ ተነጥለው ይወጣሉ። አይቻልም ነው የሚለው። ቆይ እሱ ሐዲሱም ስለሚገዛጭ ይሄን አንብቦና ከዚህ አላህ ሐታ يعطوا الجزيه ان يدوا وهم صاغرون የሚለው ከሐዲሱ አንፃር መልስልኝ። ቆይ ጀምል ከሐዲሱ አንፃር መልስልኝ። ሌላ ቦታ አትሂድ። አሁን ይኸው አንብብ። አሁን ሐዲስ በምን እንደሚፈሰር ታውቃለህ? አታነበዋለህ? ሐዲሱ አነበዋለሁ። ግን ሐዲስ በምን እንደሚፈሰር ታውቃለህ? ቆይ አንብበው፣ ከዛ በኋላ ትፈስረዋለህ። መጀመሪያ አንብበውና ፍታው። ከፍ አድርግልኝ። It's Nico. Guess what? MoneyGram has an app. A what? An app. A map? No, it's سمعت رسول الله صلى الله عليه وسلم يقول لأخرجن اليهود والنصارى من جزيرة العرب حتى لا أدع إلا مسلما. أرى تو هنا دفنا ምንድን ነው ድፍን ፍታው? ተርጉሙ። ይሄ ያለው ከምድር አወጣቸዋለሁ አይደለም የሚለው ለأخرجن አወጣለሁ اليهود ይሁዳን አወጣለሁ والنصارى ነሳራዎችን አወጣለሁ من جزيرة العرب ከዓረብ ክልል ውስጥ አወጣለሁ حتى لا أدع إلا مسلما ሙስሊምን እንጂ ሌላን አካል እንዳይኖር አደርጋለሁ ነው የሚለው። ከዓረብ ክልል ውስጥ ነው የሚለው። ያ እኮ እሱ ያቀሙ ስቻ በግልጽ እንተነቆይ የዓረብ ክልል እኮ የተፈጠረ መሬት ነው፣ ማሳያ ነው እያሳዩ ያሉት። ምንድን ያለው መሐመድ? ከዓረብ ፔኒንሱላ በጠቅላላ አይሁድም ክርስቲያኖችን አወጣለሁ፣ ማን ሲቀር ሙስሊሞች ብቻ ነው የሚኖሩበት፣ ሌላ ማንም አይኖርም ብሎ ተናግሯል። አሁን ይሄ ትክክል ነው? እዛ አረብ ምድር ላይ ያሉት ክርስቲያኖች አይሁዶች ለምንድን ነው እዛ ላይ መኖር የማይችሉት? ለምንድን ነው የራሳቸውን አምላክ ማምለክ የማይችሉት? ይህ ካፊሮች ከዛ አውጣ የሚል ትእዛዝ ከአላህ ስለመጣላቸው። ስለዚህ ቅድም እንዳልኩ በቃ መብት የላቸውም። እስልምናን እስካልተቀበለ ድረስ አንድ ሰው በዛ ምድር ላይ መቀመጥ አምላኩን ማምለክ አይችልም ማለት ነው። ይሄ ነፃነት ማሳጣት ነው። ስለዚህ በግድ ነው ሰውን እንዲያመልክ የምታደርጉት። በግድ አላህም በግድ በጉልበት እንዲያመልክ እያደረጋችሁት ነው ማለት ነው። ፈርቶ አሁን ይህ ምርጫ እኮ ተሰጥቷቸዋል ለእነሱ። ምንድን ነው ምርጫ የሚሰጣቸው? ምርጫ እኮ ስለም ነው። አልሰልምም አሉ፣ አንፈልግም አሉ። አሁን እነዚህ ይሁዶች ከሆኑ ስለሙ ጅዝያ ክፈሉ የሚል ምርጫ አላቸው። አንከፍልም ያለዚያ ውጡ። ጀሚል ለምሳሌ አሁን እኛ ኢትዮጵያውያን በሀገራቸው የፈለጉትን ማምለክ ይችላሉ። አንድ ሰው ሁሉም ሀሳብ ማስተናገድ ይችላል። ከአንድ ሰው ጋር ማውራት አለብኝ። ቀጥል። ቢን ያስጨርስ። እሺ ላስጨርስና ትቀጥላለህ ከነሱ ጋር። እሺ ለማንኛውም ጀሚል አንተ እያልክ ያለው ቅድም ማንም ሰው ተገዶ አይደለም ማምለክ ያለበት አልክ። አሁን አስገዳጅ ሁኔታ ታስቀምጣላችሁ ማለት ነው። አንደኛ ስለሙ፣ ሁለተኛ ጀዚያ ክፈል። ይሄን ሁሉ አንፈልግም ካሉ ግን ጦርነት ከፍተህ በግድ አላህን እንዲያመልኩ ታደርጋለህ፣ ሳይፈልጉ በግድ። ስለዚህ አላህ በግድ ነው የሚመለከው። ቅድም ነፃ ፈቃድ አለው ብለህ ነበር። ይሄ ሁለት ፈቃድ አደረገልን። ፈቃድ አድርጎልህ አይደል? ነፃ ፈቃዳቸው አልተጠበቀም። አህል ፈቃድ አልተሰጣቸውም። ግዳጅ ነው የተጣለባቸው። ግዳጅ ይሄን ተቀበሉ፣ አለዛ ጦርነት። ከዛ በጦርነት ተገደው አላህን እንዲያመልኩ የተደረጉት። እሺ ነፃ ፈቃዳቸው የታለ? እነዚህ ሰዎች እስልምናን ተቀበሉ። ይሄ አሁን ሁለት ፈቃድ አይደለም። ከሀገር ማስወጣት መውጣት ትችላላችሁ። ሁለት ፈቃድ አላልኩም እኔ፣ ነፃ ፈቃድ ነው ያልኩት። መውጣት ትችላላችሁ። አዳምጠኝ። መውጣት ትችላላችሁ ከዚህ። እሱ ነፃ ፈቃድ አለ፣ ግዳጅ ነው የሚባለው። ጀሚል አማርኛ ትችላለህ? አማርኛ ትችላለህ? ግዳጅና ነፃ ፈቃድ ይወቅ። አንተ በነፃነት አምላክን ማምለክ ነውና ተገደ ማምለክ ይለያያል። ይሄ ሁለቱም ምርጫ ግዳጅ ነው። አንደኛ አምልኩ ነው፣ ሁለተኛ ጂዚያ ክፈል ነው፣ ሶስተኛ ደግሞ ከሀገር ውጡ ነው። ይሄ አስገዳጅ ነው እንጂ ፈቃድ አይደለም። ነፃ ፈቃድ አይደለም፣ አስገዳጅ ነው። ስለዚህ የታለ ነፃ ፈቃዳቸው እነዚህ ሰዎች?
አሁን እዛ ላይ በእንትኑ ማለት ነው ፈጣሪ በመጨረሻው ዓለም ላይ ያ ነፃ ፍቃድ ነው ወይስ ግዳጅ ነው የሚባለው? መጨረሻው ዓለም እዚህ መጀመሪያ እዚህ ጨርስ። መጨረሻው ዓለም ትላለህ አንተ። እዚህ ላይ ምን መፍትሄ? አይ ያንን እዚህ ጨርስ። ከዛ ጋር አንጠልጥለህ እንትን ማለት ነፃ ፍቃዳቸው። ቆይ እሱን እመልሳለሁ። እዚህ ጋር የታለ ነፃ ፍቃዳቸው? ያኛው ነፃ ፍቃድ አዳምጠኝ። ያ ነፃ ፍቃድ ከሆነ ይህም ነፃ ፍቃድ ነው ልልህ ነው። ቆይ አይደለም። እዛ ቢገቡ እንኳን አንተ ባልከው እዛ ቢገቡ እንኳን በነፃ ፍቃዳቸው ሳይሆን በግድ ነው እዛ የሚገቡት። ኢቭን እዛ እንኳን ቢገቡ በግድ ነው የገቡት ሳይፈልጉ። አንተ የምትለው ጀነት እንኳን ቢያስገባቸው አለ ሳይፈልጉ በግድ ነው እየገቡ ያሉት እንጂ በስራቸው በነፃ ፍቃዳቸው አይደለም። ፈልገው አምልከውት ሳይሆን ተገደው አምልከውት። ስለዚህ አሁንም ቢሆንም ወደዛም ብትሄድ አታመልጥም። መጀመሪያ እዚህ ጨርስ። መጀመሪያ አይደለም ከዛ ጋር በጣም ይያያዛል። ከዛ ጋር ይያያዛል። አይ በቃ መልስ የለም። ገብቶሃል ጀማል? በቃ ከነፎይ ጋር ቀጥል። ምክንያቱም በምድር ላይ ማንኛውም ሰው ቢያንስ አምላክ ምድር ላይ ነፃነት ሊሰጠው ይገባል። ገብቶሃል? በነፃነት ፍላጎቱ እግዚአብሔርን ማምለክ አለበት። የሚፈልግ እግዚአብሔርን ማምለክ አለበት። የማይፈልግ ደግሞ እግዚአብሔርን አልፈልግም ከሴጣን ጋር ሄዳለሁ የሚል ደግሞ ምርጫው ሊጠብቅለት ይገባል። እናንተ ምርጫ ስጡ። ሴጣን አመልካለሁ የሚል ሰው ካለ ምርጫ ስጡ። ምክንያቱም እዚህ ምድር ላይ ትገላላችሁ፣ ክርስቲያኖችን ታሳድዳላችሁ፣ ትገላላችሁ። ምርጫቸው አይጠበቅም። ስለዚህ በግድ ነው የምትገዙት። እስልምና ማለት ቦዲን እንጂ ሰው። ሴጣን አመልካለሁ የሚል ሰው ካለ ምርጫ ስጡ። ምክንያቱም እዚህ ምድር ላይ ትገላላችሁ፣ ክርስቲያኖችን ታሳድዳላችሁ፣ ትገላላችሁ። ምርጫቸው አይጠበቅም። ስለዚህ በግድ ነው የምትገዙት። እስልምና ማለት ቦዲን እንጂ ሰው የማይገዛ አካልን የሚያስገድድ ነው። ገብቷል? አይምሮ ልታስገድዳቸው አካልን ነው የምታስገድደው። አንድን ሰው በጉልበት ስታሰልም አካሉን እንጂ ልቡንና አይምሮን አታሰልመው። ስለዚህ እስልምና ማለት አካልን በግድ የሚያሰልም ማለት ነው። እኔ ጨርሻለሁ። ያንን አካል ሰላም ብለህ ጦርነት ማወጅህ መጥፎ ነገር ነው? ጥሩ ነው ጀሚል። ቢኒ ያንን አካል ሰላም ብለህ ጥሩ ነው አይደል? ጦርነት ሄዳ አውጀህበት ቤቱ መተህ ለምንድን ነው ታዲያ ተኝታችሁ መታደሩ? ለምን ጦርነት አይደለም? ጥሩ ነገር እኮ ነው። አሁን ለምሳሌ አንድን አካል አሁን ለምሳሌ እናንተ እስልምናን ጥሩ ሃይማኖት ነው ብላችሁ ብትይዙት አንድን አካል ጦርነት አንዴ ክላሪፋይ ላድርግላችሁ ጀሚል እያለ ያለውን። ለምሳሌ እኛ በሀገራችን ሙስሊሞች ጦርነት አውጀውብን ልጆቻችንን ምርኮ አድርገውብን ሚስቶቻችንን ምርኮ አድርገውብን የክርስቲያን ልጆች በጦርነት አንድ ሀገር በጦርነት በሙስሊሞች ጦርነት ከወደቀች በኋላ ቀጥታ ባልና ሚስት ፍቺ ያደርጋሉ። ያቺ ሴት ለሙስሊም ምርኮ ትሆንና ባሪያ ተደርጋ ትሰጣለች። ልጆቹም ደግሞ አገልጋይ ሆነው ይሰጣሉ። ይሄ ፍትሃዊ ነው፣ ጥሩ ነው እያለ ነው ጀሚል። አይደለም እንደዛ አላልኩም። እንዴት ነው እያልክ ያለው ጀሚል? እንደዛ አላልኩም፣ ውሸት ነው። ለምሳሌ የፈለጉ ሰዎች እንደዛ ያላልኩት እየተናገርክ ያለው አዎ ጥሩ ነው። ትቀጥላለህ እንዴት አልወጣ ገና ያ እኮ ነው። አንተ ጥሩ ናቸው ጦር ቢታወጅባቸው ጥሩ ነው ያልከው እንደዛ አይደለ? ጦርነት ካወጃችሁ በኋላ ሚስቶቻቸውና ልጆቻቸው ምርኮ ነው የምታደርጉት እንጂ አይደለም። ቅጥፈት ያስጠላኛል እያላችሁ ነበር ባለፈው። አንድ ቅጥፈት አልተናገርኩም። አንተ ከተናገርከው ውጭ ማለት ነው። ልጆችም እኔ ከተናገርኩት እስኪ ሪከርድ መለሰ። እስኪ አንተ ያልኳትን ቃል ሪከርድ ካለ መለሰ እንስማ። ቀላል እኮ ነው ጀሚል። ጦርነት ታዲያ ችግር የለውም፣ የትም አትሄድም። ጦርነት ካደረጋችሁ በኋላ ልጆቻቸውና ሚስቶቻቸውን ትማርካላችሁ ወይስ አትማርኩም? አንማርክም። ሙስሊም ከሆኑ ሙስሊሞች ላይ ጦርነት ታውጃላችሁ እንዴ? እያወራን ያለ ነው ሙስሊም ያልሆኑ ሀገራት ላይ ነው አይደል? አዳምጠኝ። እነዛን ሰዎች በጦርነት ይዘናቸው ለምንድን ነው ሙስሊም መሆን አንፈልግም ካሉ ጦርነት አውጃችሁባቸው ሙስሊም መሆን አንፈልግም ካሉ ልጆቻቸውና ሚስቶቻቸውን ትማርካላችሁ ወይስ አትማርኩም? እንማርካለን። ምንድን ነው የምትጨቃጨቀኝ? ናፈል ሚስቶቹን ከዛ ታደርጋላችሁ አይደለ? ባሪያ አድርጋችሁ እነዛ አካላቶች እኮ ሙስሊም እንዲሆኑ ነው ጦርነት ምን ነው አንፈልግም። ሙስሊም እንዲሆኑ ነው እኮ ሙስሊም መሆን አንፈልግም ካሉ የአንተ የወሲብ ባሪያ ይሆናሉ ማለት ነው ሴቶቹ። ጀሚል ማም ተጨቃጨቀው እኮ ግልጽ እኮ ነው። ምንድነው ሰዎች ሁሉ በመሐመድ ነብይነት ማድረከን ራሱ በዝም ብሎ የምንለቃቸው አሉ ምንም ሳይደረጉ። እሱ ሌላ ጉዳይ ነው። አዝነህ ከለቀቃቸው ክርስቲያን ግን አጠቃሎ ነው የተናገረው። ይህን ብለሃል ብሎ ማለት ነው ያላልኩት ነገር የለውም። እሺ እንስማማ። ስለዚህ ጦርነቱ ማወጁ ጤናማ ነው ብለህ ነው አንተ የምታስበው? እስልምና እንዲቀበሉ አለ። በጦርነት ላይ ደግሞ ምርኮ ይኖራል አለ ይኖራል። ስለዚህ ክርስቲያን ደግሞ እያለ ያለው ኦልሬዲ ጦርነት እኮ ያወጅክባቸው አስቀድመን ዳዋ እናደርጋለን ብለህ ነበረ። ዳዋውን ስላልተቀበሉ ሙስሊም ሆኑ ስትላቸው አልፈልግም ስላሉ ነው ጦርነት ያወጅክባቸው እንጂ ሙስሊም ሆኑ ስትላቸው እሺ ሙስሊም ሆነናል ቢሏት ጦሪያቸውም ነበረ። ጦርነቱ ካለቀ በኋላ ሙስሊም ሊሆኑ ይችላሉ። እሱ አስገድዳቸው ማለት ነው። በብዙ ምክንያቶች ለምሳሌ እጠቅስልሃለሁ። እንሄዳለን ምሳሌ ላይ እንሄዳለን። ጦርነት ሙስሊም ሆኑ አልካቸው አንሆንም አሉ። ጦርነት አወጅክባቸው ሄድክና ለምሳሌ ጎረቤታችንን እንውሰድ። ጎረቤታችን ኤክስ የምትባለው ሀገር ክርስቲያን ብቻ ናቸው ብለን እናስብ።
ከዛ ክርስቲያኑ ነው ተባሉ። አይምን ሙስሊሙ ነው አልካቸው። አንሆንም ተባሉ አሉ። ከዛ ጦርነት ታውጅባቸዋለህ። ጦርነት በምታውጅባቸው ሰዓት ላይ ምርኮኛ ይኖራል። ከሴትም ከልጆችም ከንብረትም ምርኮ ይኖራል አለ። ጦርነቱን ካሸነፍክ ይኖራል። እነኛ ምርኮች ላይኖር የሚችለው እንዳለ ሞተው ካለቁ ነው። እነኛ ምርኮች በአንተ ጋርዲያ የምትሆነው አንተ ነው አለ። ለእነኛ ከፈለክ ልትሰጣቸው ትችላለህ፣ ለሌላ አካል ከፈለክ ልሸጣቸው ትችላለህ፣ ትፈለክ ለራስህ ልወስዳቸው ትችላለህ። ከፍቶቹንም እንደዛው፣ ፈረሶችም ካሉ እንደዛው፣ ንብረትም ካለ እንደዛው፣ ሴቶችም ካሉ እንደዛው አይደለም። ስለዚህ እንደ ክርስቲያን ቀደም ክርስቲያን ያለ እኛ ክርስቲያኖች ለምሳሌ ልጆቻችንም ተዋግተህ ሚስቶቻችንን ልቀማን ትችላለህ፣ እህቶቻችንን ልወስድብን ትችላለህ ሲልህ እኮ ይሄ እኮ ነው። ፈርቶ ነው ሊያገባ ጀሚል አይምርም ሚስቴን ይቀማኛል ጦርነት ካወጀብኝ ብሎ ነው። እሱ ጠቅልሎ ነው ያላልኩትን ነገር ያለ። ያው ጦርነት ከታወጀና አይቀርም ሁላችንም ይወሰድብናል። ቃል ሚዩትን አትሰማም ከስር ላለ። ስለዚህ ሁላችንንም እኮ የሚያካትት ነው። እውነቱን እኮ ነው። ቃል ኤኒዌይስ ይብቃል ለዛሬ አይመስላችሁ? ያ ለዛሬ ብቃ። እኔ እንዳጠቃላይ ጠቅለል አድርጌ ነው ተናገርኩት። አይ ባለፈው የሆነ ጥያቄ አንስቼ በኔትወርክ ምክንያት ነው መሰለኝ የወጣው። ኦኬ ምንድን ነው? ጥቅስ ጥቀስና ቀጥል። የዛኔም ጥቅስ ጥቀስ ብለኸኝ ነበር፣ ግን ጥቅስ ማርቆስ ይመስለኛል። ማርቆስ 15 ላይ ማርቆስ 15 ላይ ምን ኢየሱስን እንደገደሉት ምናምን ይናገራል አይደል? እሺ ክፈትልህ ክርስቲያን። Marco, get the toilet paper. We can share it. Go, Marco. You can do it. Come on. I need it. ኖህ እንዴት ነሽ? ወይ ሰላም ብያለሁ። እንዴት ነው እፎይ፣ ክርስቲያን፣ ቃል፣ ጀማል፣ ቢኒ ሁላችሁንም ከታች ሁላችሁንም ሰላም ብያለሁ። አለን እግዚአብሔር ይመስገን። እዚህ ጋር ስለ ክርስቶስ አገዳደል ምናምን ይናገራል አይደል? ኦኬ ምን ይላል? እስኪ ከፍ አድርግልኝ ትንሽ። እስኪ ይኸው እዚህ ጋር ቀይ ልብስም አለበሱት ነው። የት አለ አሁን ቀይ ልብስ አለበሱት? አዎ ቀይ ልብስም አለበሱት፣ የእሾህ አካሊምም ጎንጉነው ደፉበት የሚለው ጥቅስ ማለት ነው። እሺ የሰማ አይደለም? ይሰማል። ስለዚህ ጥቅስ ነው። ጥቅሱ ምን ሆነ? እነዚህ አካላቶች አይሰማም፣ የተቆራረጠ ነው። ያንተ እየተሰማኝ አይደለም። ለእኔ እየተሰማኝ ነው። አይሰማም? ለእኔ ይሰማኛል። ይሰማል። እነዚህ አካላቶች ይህን ስራ ሲሰሩበት ኢየሱስ ይወድ ነበር ይህን ስራቸውን? ይህንን እኮ አለ ተመልሰንልህ ነበረ። ምግባራቸው ምን እንደሆነ ደጋግመን አውለታ መልሼልሃለሁ። ምግባራቸው ትክክል አይደለም። ሰዎቹ ያደረጉት ምንድነው? ቅድም አይሁዳዊቷም የጠየቀችኝ ማለት ነው። አልመለስኩም። ክርስቲያን ቀጥልለት ወይም ቢል አላችሁ እየተሰማ አይደለም። በጣም ያውቀዋል። ክርስቲያን ወይም ቢል ቀጥሉለት። በቀደም መልሶልህ ነበረ። ማነው ተመልሶልህ ነበር እኮ ረስተኸው ነው ጀሚል? ምንም አልተመለሰልኝ። ኦኬ ክርስቶስ እሱ ላይ ያደረጉበትን ነገር ይወደው ነበር ወይ ነው ጥያቄ አይደለ? እነሱ የሚያደርጉት ኢንቴንሽናቸው ምንድን ነበር? ሀሳባቸው ምንድን ነበረ? መጀመሪያ እነሱ የሰይጣን ግብርን እንደሚሰሩ እኮ አስቀድሞ ነግሯቸዋል አይደል? እሱ ራሱ በተደጋጋሚ ይነግራቸዋል። እናንተ የአባታችሁን የዲያብሎስን ስራ ታደርጋላችሁ አይደል ያላቸው። ስለዚህ እነሱ የሚያደርጉት የዲያብሎስን ስራ ነው። ሲዋሹ፣ ሰው ሲገሉ፣ ሲሰርቁ እንዳለ ስራቸውን በሙሉ ይቃወመው ነበረ። ስለዚህ የእነሱን ስራ ሙሉ ለሙሉ ክርስቶስ ይቃወመዋል እንጂ እነሱ የሚያደርጉትን ነገር ያንን የሰይጣን ስራ በሙሉ አይቀበለውም። ዓለም እናንተ ሊጠላ አይቻለውም ብሏቸዋል። ዓለም እናንተ ሊጠላ አይቻለውም፣ እኔ ግን ስራችሁ ክፉ መሆኑን እመሰክርባቸዋለሁ። የእነሱ ስራ ክፉ መሆኑን ይመሰክርባቸው ነበር፣ ይነግራቸው ነበር። ስለዚህ በፍጹም በየትኛው መስፈርት እሱ
የእነሱን ስራ ተቀብለው እየሰማሁ ያለሁት ነፍሰ ገዳዮች ናቸው። እነሱ ውሸታሞች ናቸው፣ አጭበርባሪዎች ናቸው፣ ይሰርቃሉ፣ ይዋሻሉ። ይህንን ስራቸውን ሊወድላቸው አይችልም። ለምሳሌ ይሁዳ ክርስቶስ ኢየሱስን እኮ ሸጦት ነው አይደለ? ይህንን ክርስቶስ አይወደውም። ክርስቶስ ሌብነትን አይወድም። ክርስቶስ ስርቆትን አይወድም። አይወድም። የእነሱን ስራ የሰሩትን ስራ አይወደውም ነበር፣ አይፈልግም እንዲሰሩ ማለት ነው።